እያንዳንዳችን በስልካችን ውስጥ በየጊዜው የምንጠቀማቸው አፕሊኬሽኖች አፕዴት ይፈልጋሉ። ጊዜያቸው ሲደርስ አፕዴት ካልተደረጉ ደግሞ ሌሎች ችግሮችን ያመጡበታል በስልካችን ውስጥ። በዛሬው ቪዲዮ እያንዳንዱ አፕሊኬሽን በየጊዜው አፕዴት በጠየቀ ቁጥር እንዴት አፕዴት እንደምናደርግ ላሳያችሁ ሞክራለሁ። የዛሬው ቪዲዮ እንደምትወዱት አልጠራጠርም። ቪዲዮ ላይክ በማድረግ ጀምሩ። ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የመቀላቀል መብታችሁ የተጠበቀ ነው። መልካም ቆይታ። ስልኬን በዚህ ልክ ከፍቼዋለሁ። ቀጥታ ምንድነው የምታደርጉት? ዳታ ወይም ደግሞ ዋይፋይ ታበሩና ወደ ፕሌይ ስቶር አፕሊኬሽናችሁ ትሄዳላችሁ። ፕሌይ ስቶር ላይ ትገቡና ይቻትና የኔዋ እዚች ጋር እንገባለን። ከዚያ በኋላ ምንድነው የምናደርገው? ቀጥታ በዚህ ልክ በጣም ይቅርታ፣ በዚህ ልክ ፕሌይ ስቶራችን ይከፍትልናል። ከዚያ በኋላ በቀጥታ ይቹት እዚች ጋር የፕሮፋይል አይከን አለች። እሷን ቀጥታ ክሊክ እናደርጋለን። ወደምንፈልገው ቦታ ልወስዳችሁ ስለሆነ ቀጥታ እየተከተላችሁን እንደየስልካችሁ እንትን በዚህ ልክ ከኔ ጋር ለመሄድ ሞክሩ። ከዛ በኋላ የምንፈልጋት ነገር እቹትና እዚች ጋር አፕስ ኤንድ ዲቫይስ የምትላለች እሷ ውስጥ ቀጥታ እንገባለን። አፕስ ኤንድ ማኔጅ አፕስ ኤንድ ዲቫይስ እዚህ ጋር እንደመጣን ቀጥታ እዚች ጋር ካሉት መደዳዎች ውስጥ ከነዚህ ሁሉ ነገሮች ውስጥ በዋናነት የምንፈልጋት እቹትና አፕዴት አቬለብል የምትላለች። አፕዴት አቬለብል ቀጥታ ወደ እሷ እንገባለን። ይሄውላችሁ እዚች ጋር አሁን የሚገርማችሁ ነገር 3 አፕሊኬሽኖች አፕዴት ጠይቀዋል። እነዚህ አፕሊኬሽኖች አፕዴት ጠይቀዋል። አፕዴት በጠየቁበት ጊዜ አፕዴት ካልተደረጉ ሌላ ተጨማሪ ስልካችን ውስጥ ማት ችግሮች ይዘው ሊመጡ ይችላሉ። እና ምንድነው መደረግ ያለበት? ቀጥታ ይኸውና እዚች ጋር ጫፍ ላይ አፕዴት የምትል ነገር አለች። 3ቱንም አፕሊኬሽን አሁን እያያችሁ አፕዴት አድርጋለሁ። ይኸው የመጀመሪያውን ጀመርኩት። ቻት ጂፒቲ አፕሊኬሽን አፕዴት ጠይቋል። ይሄው አፕዴት እያደረገልኝ ነው። ከዛ በኋላ ደግሞ እንደገና ሁለተኛው ላይ ያለውም ልክ የመጀመሪያው እንዳለቀ ሁለተኛውንም አዘዋለሁ። በዚህ ልክ ሁለተኛውም ይጀምራል። ያው እንደምታዩት ነው። በጣም ግልጽ በሆነ አይነት ሁኔታ እያስረዳኋችሁ ስለሆነ አይከብዳችሁም ብዬ ነው ተስፋ ማድረገው። ሁለተኛውም አለቀ። ከዚያ በኋላ ይሄው ሶስተኛውንም አዘዋለሁ። ይሄው በዚህ ልክ ስልኬን አፕሊኬሽኖችን አፕዴት አደረጉ ማለት ነው። የሚገርማችሁ ነገር አፕዴት ባናደርግ ምን ይፈጠራል የሚለውንም በዚህ አጋጣሚ ልንገራችሁ። ስልኮች አፕዴት በየጊዜው ካልተደረጉ አንደኛ ስልካችን መድረቅ ይጀምራል። እንደዚህ በፍጥነት የምናዘው አፕሊኬሽኖች አፕዴት ባለመደረጋቸው ብቻ ስልካችን መድረቅ ይጀምራል። ሁለተኛ አፕሊኬሽን የምንፈልገውን አፕሊኬሽን ካገኘን በኋላ አፕሊኬሽኑን እንዲህ ስንነካው ቶሎ ላይታዘዝልን ይችላል። የነካነው አፕሊኬሽን ቶሎ ላይታዘዝልን ይችላል፣ ይደርቅብናል፣ ይቆያል ለመክፈት ማለት ነው። እነዚህንና መሰል ችግሮችን ይዞ ይመጣል። ስለዚህ በየጊዜው ፕሌይ ስቶራችሁ ውስጥ እየገባችሁ አፕሊኬሽኖቻችሁ አፕዴት መደረግ የሚፈልጉትን አፕዴት ማድረግ ይኖርባችኋል ማለት ነው። አመሰግናለሁ። የዛሬው ዝግጅታችን ይህንን ይመስል ነበር። ቀጣይ በሌላ ገራሚ ሀሳብ ተመልሰን እስክንገናኝ ድረስ ቸርን ሰንብት። መልካም ቆይታ።